ገንዘብ ለብዙዎቻችን የወዛችን ዋጋ፣ ጊዜያችንን፣ ዕውቀታችንን፣ ጉልበታችንንና ክህሎታችንን ተጠቅመን የምናገኘው የድካማችን ፍሬ ነው። በዘመናዊው ዓለም ውስጥ ለመኖር መሰረታዊ ፍላጎቶቻችንን ለማሟላት እንኳን ወሳኝ የሆነ የመገበያያ ዘዴ ነው። ነገር ግን ገንዘብ እንደ ወረቀት፣ እንደ ማገዶ እንጨት የሚታይበት ጊዜ ይኖራል ብላችሁ አስባችሁ ታውቃላችሁ? ለአንድ ሰው ግን ይሄ እውነት ነበር። እሱም የዓለማችን ዝነኛው የአደንዛዥ ዕፅ ንጉሥ ለፓብሎ ኤስኮባር። ዛሬ የምንሰማው ታሪክ ስለ ኮኬን ግዛቱ ወይም ስለ ጭካኔው አይደለም። ይልቁንም በአንድ አስጨናቂ ሌሊት ለልጁ ሲል $2 ሚሊዮን የአሜሪካ ዶላር በጥሬው በእሳት ስለማቃጠሉ የሚነገርለት አስፈሪው ሰው ነው። ፓብሎ ኤሚሊዮ ኤስኮባር በ1980ዎቹና 90ዎቹ መጀመሪያ ላይ የኮሎምቢያን የአደንዛዥ ዕፅ ዝውውርን የተቆጣጠረው የሜድሊን ካርቴል መሪ ነበር። በአፍሱ ጫፍ ላይ በነበረበት ጊዜ በዓለም ላይ ካሉ እጅግ በጣም ሀብታም ሰዎች አንዱ ነበር። ገንዘቡን የሚያስቀምጥበት ቦታ እስኪያጣ ድረስ በመጋዘኖች፣ በከርሰ ምድር ክፍሎች፣ ሌላው ቀርቶ መሬት ውስጥ በመቅበር ያከማች ነበር። ነገር ግን ይህ ያነኪ የሚመስል ሀብትና ስልጣን ከከፍተኛ አደጋ ጋር የተቆራኘ ነበር። ኤስኮባር በኮሎምቢያ መንግስት፣ በአሜሪካ የአደንዛዥ ዕፅ ቁጥጥር ኤጀንሲ DEA እና በተቀናቃኝ ካርቴሎች ያለማቋረጥ ይታደን ነበር። ህይወቱን በማያቋረጥ ሽሽትና መደበቅ ነበር የሚያሳልፈው። እሱ ብቻ ሳይሆን ቤተሰቡም ሚስቱ ማሪያ ቪክቶሪያ፣ ልጁ ጆዋን ፓውሎ እና ሴት ልጁ ማኑዌላም አብረውት ህይወታቸውን በሽሽት ነበር የሚኖሩት። ታሪኩ የሚጀምረው ከነዚህ የሽሽት ጊዜያት በአንዱ ላይ ነው። ኤስኮባር ከቤተሰቡና ከጥቂት ታማኝ ጠባቂዎቹ ጋር ሜድሊን አቅራቢያ በሚገኝ ተራራማና ገለልተኛማ ቦታ ተደብቆ ይኖር ነበር። ወቅቱ ብርዳማ ነበር፣ መደበቂያቸውም ለቅዝቃዜው የተመቸ አልነበረም። በዚህ ወቅት የኤስኮባር ታናሽ ልጅ ማኑዌላ በብርድ ክፉኛ ታመመች። ሃይፖተርሚያ ወይም የሰውነት ሙቀት መቀነስ አደጋ ላይ ነበረች። ህይወቷን ለማትረፍ በአስቸኳይ ሙቀት ማግኘት ነበረባት። ነገር ግን ባሉበት ቦታ እሳት ለማንደድ የሚያገለግል በቂ የማገዶ እንጨት አልነበረም። ሁኔታው እጅግ አስጨናቂ ነበር። በዚህ ተስፋ አስቆራጭ ሁኔታ ውስጥ ፓብሎ ኤስኮባር የማይታሰብ ውሳኔ አደረገ። በአቅራቢያቸው ተከማችተው ከነበረው የጥሬ ገንዘብ ክምር ላይ የአሜሪካን ዶላር ኖቶችን በማውጣት እሳት እንዲያነዱ አዘዘ። አዎ፣ እሳት ለማንደድ ልጁን ለማሞቅ ረብጣ የአሜሪካ የብር ኖቶችን አነደደ። ይህ ታሪክ በስፋት የሚነገረው በኤስኮባር ልጅ ዋን ፓውሎ አማካኝነት ነው። ዋን ፓብሎ እንደሚለው አባቱ በዛች ሌሊት ያቃጠለው ገንዘብ ወደ $2 ሚሊዮን የአሜሪካ ዶላር ይገመታል። አስቡት እስኪ $2 ሚሊዮን ዶላር ልክ እንደ ደረቅ ቅጠል በእሳት ሲነድ። ይህ ድርጊት ምንን ያሳያል? በአንድ በኩል የኤስኮባርን አስገራሚ የሀብት ደረጃ፣ ገንዘብ ለሱ ምንም ያህል ትርጉም የለሽና በቀላሉ ሊወገድ የሚችል ነገር እንደነበር ይጠቁማል። $2 ሚሊዮን ዶላር ለብዙዎች የህይወት ዘመን ጥሪት ሲሆን፣ ለእርሱ ግን የአንድ ሌሊት ማገዶ ነበር። በሌላ በኩል ደግሞ አንዳንዶች ይህንን ድርጊት የኤስኮባርን ለቤተሰቡ በተለይ ለሴት ልጁ ለማኑዌላ የነበረውን ጥልቅ ፍቅር ማሳያ አድርገው ይወስዱታል። ልጁን ከሞት ለማትረፍ ማንኛውንም ነገር፣ የፈለገውን ያህል ገንዘብ እንኳን ለማቃጠል ዝግጁ እንደነበር ያሳያል ይላሉ። እርግጥ ነው ይህ ታሪክ በአብዛኛው በልጁ ምስክርነት ላይ የተመሰረተ በመሆኑ ሙሉ በሙሉ የተረጋገጠ ነው ለማለት ያስቸግራል። ነገር ግን ከፓብሎ ኤስኮባር ማንነትና ከኖረው ህይወት አንጻር ሲታይ ታሪኩ ከእውነት የራቀ ላይሆን ይችላል። እጅግ በጣም ሀብታም፣ እጅግ በጣም አደገኛና በተመሳሳይ ጊዜ ለቤተሰቡ ልዩ ፍቅር የነበረው ውስብስብ ሰው ነበር። ይህ ድርጊት እውነትም ተፈጽሞ ከሆነ የእነዚህን ሁሉ ገጽታዎች ጥርቅም ያሳያል። $2 ሚሊዮን ዶላር በእሳት መለብለብ የአንድን ሰው ህይወት ለማትረፍ የተከፈለ ዋጋ ነው ወይስ የገንዘብን ትርጉም አልባነት የሚያሳይ እብደት? የፓብሎ ኤስኮባር ታሪክ በእንደዚህ አይነት አስገራሚና አወዛጋቢ ክስተቶች የተሞላ ነው። እናንተ ስለዚህ ታሪክ ምን ታስባላችሁ? አስተያየቶቻችሁን ከታች ባለው ኮመንት መስጫ ላይ ጻፉልን።